ልጅ ከወለዱ በኋላ አሁንም የሆድ እብጠት ወይም ማሚ ፖሽ የሚኖረው ለምንድነው? ከርግዝና በፊት የሆድ ጡንቻዎቻችን ተያይዘው ተጠጋግተው ነው የሚኖሩት። ነገር ግን ስናረግዝ በውስጣችን ለሚያድገው ውብ ልጅ ቦታ ለመልቀቅ የሆድ ጡንቻዎቻችን ይራረቃሉ። በመካከላቸው ያለ ህብረ ህዋስ ልክ እንደ ላስቲክ ይወጠራል። እንደሚታየው መካከለኛው ክፍል ይወጠራል። ይህም የሆድ ጡንቻ መራራቅ ይባላል። ይህንን ለማዳን የመጀመሪያ እርምጃ ክፍተቱ እንዳለ ማረጋገጥ ነው። ክፍተቱ ምን ያህል እንደሆነ ካወቀን በኋላ ለመዝጋት የሚረዱን ትክክለኛ ስፖርት መጀመር እንችላለን። መፍትሄው ክራንች ወይም ሲታፕ መስራት አይደለም። ይልቁንም በውስጠኛ የሆድ ጡንቻ ዲፕ ኮር ማነቃቃት ነው። በ6 እስከ 8 ሳምንታት ውስጥ እውነተኛ ለውጥ ማምጣት ይቻላል። በውስጣቸው እንደታሸገ ፊኛ አድርጋችሁ አስቡት። እነዚህ ስፖርቶች ስትሰሩ የውስጥ ጡንቻዎቻችሁ ይጎለብታል። ልክ ፊኛውን አየር እንደማስወጣት ሆኖ ሆዳችሁ ወደ ነበረበት ይስተካከላል። እንዴት ማዳን እንደምትችሉ ለመማር ማማ ብላችሁ ኮሜንት ላይ አስቀምጡልኝ።